አጠቃቀምና የመሳሰሉትን ጉዳዮች በተመለከተ የተለየ መብት አለው ይላል። እንዲሁም አዲስ አበባ በኦሮሚያ ክልል መሃል የሚገኝ በመሆኑ ነው። ስለዚህ በኦሮሚያ ክልል መሃል የሚገኝ ነው እንጂ የኦሮሚያ ነው አይደል? ምን ማለት ነው? በኦሮሚያ ክልል ውስጥ ያለ አንድ ራሱን የቻለ ግዛት ነው ማለት ነው። ስለዚህ አሁን የጉለሌ አንተ እንደዛ ተርጉሞ እኔ ግን አሁን እንዳልኩት ነው የምተረጉመው። ችግር የለውም። አይ ምንም ኢንተርፕሬቴሽኑ ሳይሆን ቃል በቃል የሚለው ነው እንጂ ቃል በቃል የሚለው እኮ ላይ በኦሮሚያ ክልል ውስጥ የሚገኝ ስለሆነ ነው። ስለዚህ የኦሮሚያ አይደለችም ማለት ነው። ራሱን የቻለ ግዛት ነው። ልክ በደቡብ አፍሪካ ውስጥ ሌሴቶ አለ እንደሚባል ራሱን የቻለ ሶቨርኒድ የሆነ ግዛት ነው ማለት ነው። ስለዚህ አዲስ አበባን አሁን ብዙ ጊዜ እርሱ አንድ ቴሌቪዥን ላይ ሲናገሩ ነበረ። አዲስ አበባ በታሪክም የነከሌ ጎሳዎች የኦሮሞ ጎሳዎች ነበረች የሚል ነው። እውነት ነው። ህገ መንግስቱ ደግሞ እንደዚህ ታሪክን ሳይሆን የሚያጣቅሰው አሁናዊ ሁኔታ ነው እና ህገ መንግስቱን የሚያከብር ሰው ይህንን ሲናገር ይህ ህገ መንግስታዊ አይሆንበትም ይሆናል። እኔ ሁልጊዜ ምንድነው መሰለ አሁን እንደዛ ስለተረዳኝ በጣም ነው የማመሰግነው። ህገ መንግስቱ እንዲከበር ከሚፈልጉት ሰዎች ውስጥ ነኝ። ህገ መንግስቱ ሙሉ ነው ግን ብዬ አይደለም። ህገ መንግስቱ ብዙ ችግሮች ያሉበት ነው። እንዲቀየር ፈልጋለሁ። ግን ጊዜው የሚቀየሩበት ጊዜ አሁን ነው ብዬ አላስብም። አገር ባልተረጋጋችበት ሁኔታ ገባኝ። አይ ከአዲስ አበባ ሁኔታ አንፃር ነው ያነሳሁት። እሱን ሌላም ቦታ ስላነሱት ተረዳዋለሁ። ስለዚህ አሁንም እምነቴ ህገ መንግስቱ ምንም ይበል ምን ህገ መንግስቱ በህጉ አንፃር የህግ ባለሙያዎች ይተነትናሉ። ይሄ ማለት ነው ከየት ነው የመጣችው? ከሰማይ ነው የወረደችው? አዲስ አበባ ወርዳ ነው እዚህ መሀል ላይ የተገኘችው ወይንስ እንዴት ነው የሚለውን ነገር ታሪካዊውንና ፖለቲካዊ ማነው ታሪክንም ብዙ ጊዜ ስለሚያጣቅሱ ብዬ ነው። አዎ እንደ ታሪክ ከሆነ የጉለሌ የካ የገላን ህገ መንግስቱ እንደሱ የሚል የለውም። ህዝቦች መኖሪያ አዲስ አበቦች ያኔ አዲስ አበባ ነዋሪዎች ራሳቸውን ችለው ራስን በራስ የማስተዳደር መብታቸውን ተጠብቆላቸው ይላል። እንደዛ ማለት አሁንም እኮ ለምሳሌ የአዲስ አበባ ብቻ እኮ አይደለም የመቱ ወይንም ደግሞ እንበል ደብረ ማርቆስ ማን ነው የሚያስተዳድረው? ከተማው ማን ነው የሚያስተዳድረው? የከተማው ህዝብ አይደለም? ማን ነው ከሌላ ጋር መጥቶ ያስተዳድረዋል? አይደረግም። ስለዚህ የአዲስ አበባ ህዝብ የአዲስ አበባ ነዋሪ ነው የሚመርጠው ማለት አዲስ ነገር የለውም። ስለዚህ አንድ ጊዜ ስድስት የፖለቲካ ድርጅቶች ሆናችሁ ያወጣችሁት መግለጫ እርሱም ብዙ ሚዲያዎችን የከሰሱበት መግለጫ ያስታውሳል። የከሰሱበት ሳይሆን ስሜ የተጠለጠለበትና ያለ አግባብ ብዙ ሰዎች ያልተገባ ዘመቻ ከፍተውብኛል የሚሉበት ያ እዛ ላይ አዲስ አበባ የኦሮሞ ነች የሚል ይህ ህገ መንግስታዊ የሆነ አገላለጽ ተጠቅማችሁ ነው ስታቀርቡት የነበረው። ሲመቻችሁ ህገ መንግስቱ፣ ሳይመቻችሁ ታሪክ፣ አንዳንዴ ደግሞ ህገ መንግስቱን በመተው ይቻላል። ህገ መንግስቱን ኢንተርፕሬት በማድረግ ላይ እኛ በኢንተርፕሬት በምናደርገው ሌላው ሰው እንደዛ ላይ ተረጉሞ ይችላል። ነገር ግን የአዲስ አበባ ትናንት ማን ነበረች ዛሬስ ምንድናት የሚለው ነገር እኮ ብዙ ነገር ሊያከራክር ይችላል። አዲስ አበባ ትናንት የጉለሌ ህገ መንግስቱ ላይ ገላን ህዝቦች መኖሪያ ነበረችም ከተባለ ሌላኛው መከራከሪያ ነው። አንታይቴሲስ አለው እሱ የሚያነሱ ሰዎች አሉ። እሱ ውስጥ ሳልገባ ሆን ብዬ የተውኩት እኔ ህገ መንግስታዊነቱን ስለማቅ ነው። ህገ መንግስቱን ይኸውልህ አንደኛ ነገር ህገ መንግስት ሲመች ህገ መንግስት ሳይመች ህገ መንግስቱ መተው ይቻላል። ተርጓሚው አለ። እኔ እኮ በህገ መንግስቱ መሰረት ራሱ አዲስ አበባ የኦሮሚያ አካል መሆኗን ይገልጻል ባይ ነኝ። እንዴት ግን ልክ አይደለም። ይተርጉሙልኝ አቶ በቀለ ይተርጉሙልኝ። አሁን ያነበብኩት እዛ መሀል ነው የምትገኝ በኦሮሚያ ክልል መሀል የሚገኝ በመሆኑ እሺ፣ ለምንድን ነው የተለየ ጥቅምስ ሐረር በኦሮሚያ ክልል ውስጥ የሚገኝ ነው? ለምሳሌ አይደለም የሐረርን ተው። አይ እንደዚያ ማለት ነው ማለት ነው። አሁን ትርጓሜው ሩቅ አንውሰደው። አሁን እኮ እኔ የምነግርህንም ስማኛ። እሺ፣ አዲስ አበባ እንዴት ነው እዚህ መሀል ላይ መታ እዚህ ቁጭ አለችው? በምን መንገድ ነው? አዲስ አበባ እኮ አሁን በምንለው መንገድ ከሰማይ ላይ መጣ ዱብ ያለች ነገር አይደለች። ህዝቦች ነበሩ እዚህ የሚኖሩ ሰዎች። ገዢዎች ደግሞ መጥተው ያንን ቦታ ቆረቆሩ። ሲቆረቆሩ የራሳቸውን ሰራዊት ማስፈር ጀመሩ።
እየበዙ መሄድ ጀመሩ። እሱ ታሪኩ ነው እኮ አቶ በቀለ ማድረግ ጀመሩ። እሱ ታሪኩ ነው። አሁን እኔ እኮ አሁናዊ የምንለው በዛ ነው። አሁናዊ ሁኔታን መሰረት አድርጎ የተቋቋመውን ህገ መንግስት ነው የእርሶ ስለሚያከብሩት እና መከበርም አለበት ስለሚሉ ብዬ ነው ያን ያነሳሁት። ያንን ህገ መንግስት እኮ የሚተረጉም አካል እሺ፣ እኔ በገባኝ መጠን ነው፣ አንተም በገባህ መጠን ነው። እኔም በምትከተለው ፖለቲካ ነው፣ እኔም በምከተለው ፖለቲካ ነው። እኔ በሚጠቅመኝ አንተም በምትጠቅመው ነው የምተረጉመው። ሌሎችም እየተረጎሙ ያሉት እንደዛ ነው። ነገር ግን ህገ መንግስቱን የሚተረጉም አካል ደግሞ አለ። ያንን ለዛ እንተው። እኔ አሁን የአዲስ አበባ ነዋሪ ነኝ። እንደ አንድ የአዲስ አበባ ነዋሪ ራሴን በራሴ ማስተዳደር መብት የለኝም? እኔም አዲስ አበባ ነዋሪ ነኝ። ኦፍ ኮርስ እርስዎና እኔ እንደ አንድ የአዲስ አበባ ነዋሪ ራሳችንን በራሳችን የማስተዳደር እኮ ማንም ያስተዳድርልን ወይ እኔ ወይ አንተ ነው የምናስተዳድር። ስለዚህ የአዲስ አበባ ሰው ራሱን በራሱ የማስተዳደር መብት አለው ብሎ ያምናል። አዎ። በኦሮሚያ ውስጥ ያሉ ሰዎችን የፍትሃዊና የፌዴራላዊ የእኩልነትና የራስን በራስ የማስተዳደር ታጋዮች ናችሁ። ራሳችሁ በአብዛኛው እንደዛ ትገልጻላችሁ። የፍትህና የራስን በራስ የማስተዳደር ጥያቄ ነው ብዙ ጊዜ አቶ በቀለም ሲያነሱ የምሰማው። በኦሮሚያ ውስጥ የሚኖሩ ሌሎች ብሔሮች ራሳቸውን በራሳቸው እንዲያስተዳድሩ ውክልና እንዲኖራቸው ቅድም ከሉተር ሀሳቦች ተነስተን እንደምናወራው ለሌሎች በሌሎች ጫማ ውስጥ ቆሞ ስለ ማውራት ስለነሱ መብት ስለመከራከር እንደ ኦሮሚያ ውስጥ እንዳሉ ሌሎች ብሔሮች መብቱ ተከብሮለት የሚኖራል እንደዚህ ሀገር ውስጥ የትኛው ኦሮሚያ ውስጥ የሚኖር ሌላ ብሔር ነው በጨፌ ውስጥ ሪፕሬዘንቴሽን ያለው? አልተወዳደርማ። በአዳማ ከ70% በላይ፣ በቢሾፍቱ ከ60% በላይ፣ ጅማ 48,000 የሚጠጋ ይሄ የምትለው ትክክል አይደለም። የ97 ሴንሰስ ይዤ ይሄ የቅንጅትን ሴንሰስ አይተህ ከሆነ ሊሆን ይችላል። ነገር ግን አይሆንም። እሺ አብላጫ ቁጥር እንዳለው ይታወቃል። ሌላ ቋንቋ የሚናገር አሁን እኔ አማራ አላልኩም፣ ኦሮሞ አላልኩም፣ ትግሬ አላልኩም። ከኦሮምኛ ተናጋሪዎች ውጪ አብላጫው ማህበረሰብ ውክልና አለው ወይ? አንድ ነገር ልንገርህ፣ የከተማዎች አወቃቀር ከመጀመሪያው ጀምሮ እንደዛ ነበር። ወደ አረብ ሀገሮች ብንሄድ ዱባይ ውስጥ ወይንም እንበል ዩናይትድ እንዳናረቀው አቶ በቀለ አይደለም፣ ምሳሌ ነው። ዩናይትድ አረብ ኤሚሬት ውስጥ ህዝቡ ስንት ነው? ከሌላ ጋር የመጣው ህዝብ ስንት ነው? 11 ለ1 ሚሊዮን 11 ለ1 ሚሊዮን የመጣው 11 ሚሊዮን ነው። ግን 1 ሚሊዮን እነዛ 11 ሚሊዮኖች ግን የዩናይትድ አረብ ኤሚሬት ዜግነት ያላቸው አይደል? አገሩ የማን ነው? አገሩማ የዩናይትድ አረብ ኤሚሬት ነው። አገሩ የማን ነው ነው? የነዛ የ1 ሚሊዮኖቹ ነው? የ10 ሚሊዮኖቹ ነው? የ1 ሚሊዮኖቹ በቃ ይሄ ነው። አሁን ከተማ ውስጥ መከራከሪያ ነው ያመጡት። ከተማ ውስጥ ብዙ የሚሆን ቁጥሩ ምክንያቱም ትናንት የነበረው አስተዳደር መጀመሪያ እኮ አስተዳደር ሲመሰርቱ በራሳቸው ገዢዎች እዛ በራሳቸው ዙሪያ ዘጠኛ ዳሪዎችን ያመጣሉ፣ ጠጅ ቆማሪ ያመጣሉ፣ ምን ያመጣሉ። እንደዛ ነው ከተማ የተመሰረተው። መንግስቱ አሁናዊ ሁኔታን መሰረት አድርጎ ነው ሰዎች ይወከሉ ያለው ብለን። ስለዚህ አሁናዊ መሰረት ከዱባይ ሶቨርኒድ ከሆነ አገር በፓስፖርት የመጡ ሰዎች ናቸው 11 ሚሊዮኖቹ። 1 ሚሊዮኖቹ ግን ተወካይ ያላቸው በአገራቸው እንግዲህ በሚፈቅድላቸው ናቸው። በቃ ኢንዲጂነስ ነው። አሁን ኦሮሚያ ላይ ያሉ ኢትዮጵያውያን እና በኦሮሚያ ክልል ተወልደው ያደጉ የተዋለዱ የተዋደዱ ሌሎች ብሔሮች ውክልና እንዲኖራቸው በጨፌውም ውስጥ በሌላም ቦታ በአስተዳደር በየርከኑ ውክልና እሱ እንዲኖራቸው እናንተ ምን ያክል ሰርታችሁላችኋል? እንደ ማይኖሪቲ መብታቸው እንዲከበሩ እንደውም ልንገርህ ከሁሉ የበለጠ መብት ያላቸው በሀገር ውስጥ እንደልባቸው ሌላው የኦሮሞ ልጅ እየተሰደደ ሲታሰር እኮ አንድ ቀን ታስሮ አያውቁም እነሱ። ይሄን ታውቃለህ? መታሰር እኮ የመብት አይደለም፣ መብት አይደለም። እሱም ለመመዘኛ ነው። ለመብት ስትታገል እኮ ነው። ሌብነት ዘርፈው እኮ አይደለም የታሰሩት። ዘርፈው የታሰሩ ሌቦችን እና ቀማኞችን አሁን የኔ ጥያቄ ለመብታቸው የሚታገሉ ህዝቦች ሲታሰሩ እንዴት ነው የታሰሩትና ያልታሰሩትን መለየት ሳይሆን የኔ ጥያቄ መወከል አይደለማ። እኔ እኮ ከሁሉ የበለጠ ፕሪቪሌጅ የነበራቸው እንደውም ኦሮሚያ ውስጥ ያሉ የሌሎች ብሔር አባላት ናቸው እኮ ነው የምልህ። ያ ነገር ስደት ሌሎቹ ሀብት ማፍራት ሳይችሉ ሲቀሩ ኦሮሞዎች እንደ ልባቸው ሆቴል ከፍተው ሱቅ ከፍተው ምን ብለው መኖር ሳይችሉ ሲቀሩ እነሱ እንደ ልባቸው ሲነግዱ የኖሩ እኮ ናቸው። ይሄ እኮ የታወቀ ነገር ነው። ፍትሃዊ በሆነ መልኩ ከነገዱ ነውር የለውም። አዎ ወንጀል ከሰሩ መጠየቅ አለባቸው። አይደለም የኔ ጥያቄ አይደለማ። ስርዓቱ ለነሱ ፌቨር ያደረገ ነው። እስካሁን ያለው ስርዓት ራሱ ለምን ሄደን አንመለከትም? አዳማ ያለው ወይንም ሌሎች ጋር ያለው ለምን አንመለከትም? በኢኮኖሚው ውስጥ የሉበትም። ምክንያቱም እኔ ያነሳ ያለው አቶ በቀለ ያም ቢሆን ፍትሃዊ ካልሆነ
ኢፍትሃዊ ከሆነ መታገል አለባችሁ አሁን የሚሉት ፕሪቪሌጁም ኢፍትሃዊ ከሆነ ኢፍትሃዊ ነው። የኔ ጥያቄ ይሄንን ለሌሎች ጉዳዮች የምታነሱትን የኢፍትሃዊነት ጥያቄ ሌሎች ብሔሮች በኦሮሚያ ክልል ውስጥ ያሉ ብሔሮች በጨፌም ከዛም በታች ባሉ ምክር ቤቶች ውስጥ ውክልና እንዲኖራቸው በቋንቋቸው እንዲገለገሉ ወዘተ ምን ያክል ትተባበሯቸዋላችሁ? ተባበር አይደለም መብቱ ነው። ትታገሉላችኋላችሁ? መብቱ ነው። ማንም ለማንም ሊታገል አይችልም። መብቱ ህገ መንግስቱ ቁጭ ያደረገለት ሰው አንድ ነገር ብቻ ነው የሚያስፈልገው ምንድነው? የክልሉን ቋንቋ ማወቅ ብቻ ነው እኮ። ቋንቋውን ሳያቅ በቋንቋውን ሳይችል ሳያቅ ሪፕሬዘንቴሽን ሊኖረው ይችላል አይችልም? ኦሮሚያ በጣም ጥሩ ኬሚሲ ኦሮሚያ አለ አማራ ክልል ውስጥ እሱ ራሱን የቻለ ዞን ነው። ዞኑ ቋንቋውን የአማርኛን ቋንቋ ቻል አልተባለም በአማራ ክልል ምክር ቤት ውስጥ ለመወከል አይደለም። እሱ እኮ ራሱን የቻለ አስተዳደር ነው እኮ። ግን አማርኛን ቻል አልተባለም። አዳማን ኦሮሞ ልዩ ዞን አማራ ውስጥ ያለውን እና አዳማን አንድ ልታደርግ የአብላጫ ቁጥር ጉዳይ ከሆነ አቶ በቀለ ሌሎች ብሔሮች ከኦሮምኛ ቋንቋ ተናጋሪ ካነሰ ያኛው መወከል አለበት ማለት አይደለም። አንደኛ ህገ መንግስቱም ቁጭ ያደረገው ነገር አለ። የክልሉን ቋንቋ እንደውም እኮ ብዙ እንነጋገር ከተባለ መነጋገር አያስፈልግም እንጂ ዛሬ በአብዛኛው ቦታ ኦፒዲዮ ውስጥ ያሉት እነማን ናቸው? ኦፒዲዮ ውስጥ አዳማ ውስጥ ያለው ኦፒዲዮ ማን ነው ለመሆኑ? እሺ እንገሩኛ። እዛ ቋንቋውን የተማረ አማራ ነው እንዳለ ያለው የሌላ ብሔር ነው። ራሳቸውን ኦሮሞንን ብለው ነው ኦፒዲዮስ ሊገባ የሚችለው። አሁን ይሄ እርሶ ልክ ተወክለዋል። በቃ እዛ የክልሉን ቋንቋ ቻለ አማራ ላይ ማን ነው ኦሮሞ ላይሆን ይችላል። የክልሉን ቋንቋ የኦሮሞ ዲሞክራሲያዊ ፓርቲ የሚባልን ኦዴፓን የኦሮሞ ዲሞክራሲያዊ ፓርቲ የሚባልን ወክሎ ነው ሊገባ የሚችለው። ይሄ ሰውዬ እነዚህኞቹን ሰዎች እንዴት ሊወክል ይችላል? አቶ በቀለ ይሄ እኮ ራሱን የቻለ የፖለቲካ ድርጅት ነው። ኦዴፓ የዘር ፓርቲ አይደለም፣ የኦሮሞዎች ነው። የኦሮሞ ይሁን እንጂ እንትኑን ህገ መንግስቱን አበባል ደንቡ ምን እንደሚል